በወሊድ ወቅት ጽኑ ህመም ላይ ለነበረች እናት ከስጦታዎች ሁሉ የላቀውን ደም በመለገስ ህይወቷን መታደግ የቻለው ዶክተር በበርካቶች ዘንድ ምስጋና ተችሮታል። ዶክተር ሰይድ አህመድ ይባላል። በኬሚሴ ጠቅላላ ሆስፒታል ሜዲካል ዳይሬክተር ነው። አንዲት የ32 ዓመት እናት ለወሊድ አገልግሎት ወደ ኬሚሴ ጠቅላላ ሆስፒታል ትሄዳለች። ይሁን እንጂ ሆስፒታሉ የደረሰችው ምጥ ከጀመራት ዘግይታ በመሆኑና ብዙ ደም ስለፈሰሳት አስቸኳይ ቀዶ ህክምና እንዲሰራላት ወደ ዶክተር ሰይድ ክፍል ታምራለች። ይህች እናት ብዙ ደም ስለፈሰሳት ለቀዶ ህክምና ስራው ደም ያስፈልጋት ነበር። ነገር ግን በወቅቱ በሆስፒታሉ ምንም አይነት የደም አቅርቦት አልነበረም። ይህም ቀዶ ህክምናውን ለማከናወን ከባድ ፈተና እንደሆነበት ዶክተር ሰይድ ይናገራል። ለህክምናው 4 ዩኒት ደም ያስፈልግ ነበር ያለው ዶክተር ሰይድ የእርሱ የደም አይነት ከወላዷ እናት ጋር ተመሳሳይ በመሆኑና ሌሎች የጤና ባለሙያዎችን ግንባር ቀደም ሆኖ በማስተባበር ደሙን በመለገስ ቀዶ ህክምናውን በስኬት ማከናወን ችሏል። ወላዷ እናት በሆስፒታሉ የጤና ባለሙያዎች ክትትልና ርብርብ ልጇን በሰላም ተገላግላ ወደ ቤቷ የተመለሰች ሲሆን አሁን ላይ በሙሉ ጤንነት ላይ ትገኛለች። የእናቶችን ሞት መታደግ ዋነኛ ዓላማችን ነው የሚለው ዶክተር ሰይድ አርአያ ሆኖ ደሙን በመለገስ የአንዲትን እናት ህይወት መታደግ በመቻሉ መደሰቱን ለፋና ሚዲያ ኮርፖሬሽን ተናግሯል።